ግዛው እያለ ከልጅሽ የሚሆነው ታውቃለህ? እስኪ እንደገና ምን ነው ታመመ ልጅሽ ግዛው እያለ ከልጅሽ ወደ ሰሜን ስትል ጊዜዋ ይሉታል። ምንድነው ዋናው ጥቅሙ? ግዛው ማለት በቃ በእኛ ሀገር ሆሎስቲ ለሁሉም ፓኒሻ የምንለው ሁሉን ያድናል ያስታግሳል ብለው ማህበረሰባችን የሚያምንበት ነው። የትኛው ነው? ይሄ ማለት ነው እዚህ ጋር ያለው። ኦኬ ይሄ ፕሮቶኮል ያደረገው እንዴ ግዛው ይባላል። ኦኬ ፍሬው ነው። ፍሬው ማለት ቅጠሉ ስሩ። ኦኬ በምንድን መልክ ነው የሚጠጣ ነው? ሻይ ላይ ሊያደርጉት ይችላሉ። እንትን ደግሞ ስሩ ከሆነ በዱቄት መልክ የተወሰደ እሱንም በሻይ መልክ አድርቀው ማለት ነው። አድርቀው እንግዲህ ልክ እንደ ደማከሴ እንዲያርገው የሚበሰልበት ሊሆን ይችላል። ኦኬ ስለዚህ አሁን ይሄ ምንድነው የሚባለው? ይሄ ጋርደን አለርት ሀሪ የመድኃኒትነት ያላቸው እጽዋቶች ማዕከል ቦታኒካል ጋርደን ሜዲሲናል ፕላንት ጋር ቦታኒካል ለማለት ብዙ ሰፊ ነገር መሸፈን አለበት። ሜዲሲናል ፕላንት ጋርደን። ኦኬ ስለዚህ አሁን እነዚህ በሙሉ የሕክምና ቫልዩ ያላቸው ወይ ጥቅም ያላቸው ናቸው ማለት ነው። እስከ 200 የሚደርሱ ዝርያዎች አሉ እነዚህ ውስጥ የሚገርም። ኦኬ 200 አካባቢ የሚደርሱ እዚህ ጋር ዝርያዎቹ የሚሰበሰብናቸው በእንትን ነው። እንደኛ በጣም ማህበረሰብ ውስጥ ከፍተኛ ጥቅም ላይ የሚውሉ ሁሉም የሚያውቃቸው እንደነ ግዛዋ፣ እንደነ ድንገተኛ፣ እንደነ ኮሶ ወይ ኮሶ ዛፍ፣ እንደነ ደማከሴ የመሳሰሉት እነሱ የህዝብ ናቸው። አሁን እነዚህ በተለምዶ በህዝቡ እንደ መድኃኒትነት እየተጠቀመባቸው ለረጅም ጊዜ ቆይተዋል። እናንተ አሁን በምርምር በሳይንሳዊ ጥናት ይሄ ማህበረሰቡ የሚጠቀምባቸው ትክክል ናቸው የሚል ድምዳሜ ላይ ደርሳችኋል? ለምሳሌ የተለያዩ የሚነሱ ጉዳዮች አሉ። የቶክሲሲቲ ጉዳይ፣ እነዚህ መጠኑን አለማወቅ፣ እነዚህ ጉዳዮች አሉ። እናንተ አሁን በሳይንስ ለምሳሌ ግዛው ያልከው ሬትም እዚህ ጋር እየታየኝ ነው። እነዚህ ነገሮች ጠቃሚነታቸውን አረጋግጣችሁታል? ልክ ነው። እንግዲህ በእኛም ላቦራቶሪ በሌሎችም ሪሰርች ሪቪው ላይ እንደምናያቸው እነዚህ ማህበረሰባችን ለዚህ ይጠቅማል የሚሉት ነገሮች ፕሪክሊኒካል ላይ ወይም ላቦራቶሪ አኒማል ላይ በተሰራው ሙከራ በጣም ጥሩ እንደሆኑ በዛው ልክ ክሌማቸው ጥሩ እንደሆነ ያሳያል። አሁን እዚህ ግዛው ያልኩ የኛም ሀገር ማህበረሰብ በስፋት ይጠቀመዋል። በጣም በተለየ ሁኔታ ደግሞ የሚጠቀሙት ህንዶች ናቸው። ህንዶች ህንድ ሀገር ላይ በጣም ክሊኒካል ትራያል ሰርተውታል። ዶዝን ስታንዳርዳይዝ አድርገዋል። በተለምዶ አሽዋጋዳ እያሉ የሚጠሩት የህንድ መድኃኒት ማለት እሱ ነው። ግዛዋ ማለት ግዛዋ እና ተጠንቷል። ጥናቶች እንደሚያሳዩት ማህበረሰባችን የሚለው ነገርና ፕሪክሊኒካል እንትን ላይ ያው ኮሪሌሽን አለው። እንደዛ ማለት ግን ያው የዶዝ የምናምን ጉዳዮች ገና ዶዝ ስታንዳርዳይዝ አልሆነም። አሁን በተለምዶ ድንገተኛን ያኝካል ሰው ምን ያህል የሚለውን ነገር እስካሁን አልታወቀም። ስለዚህ ከየዶዝ እና ሌሎች ጉዳዮች ጋር ተያይዞ የጎንዮሽ ጉዳት ሊመጣ ስለሚችል በዛ ልክ አጥንተን እንደ ፕሮዳክት ወደፊት ያመጣናቸው በጣም ኦልሞስት የሉንም። ኦኬ ስለዚህ ወደፊት የዶዝ ጉዳይ የቶክሲሲቲ ጉዳይ እና ይሄ የመጠን እንበለው ዶዝ የሚለውን እሱን ጉዳይ በጥናት ለማረጋገጥ ነው ደረጃ ቶክሲሲቲ የተወሰኑት ሰርተናል። በሴፍ ዶዞች አሉ። ሴፍ ለምሳሌ ሊሚት ዶዝ የምንለው 200 ሚሊ ግራም ፐር ኬጂ ጀምረን ስለዚህ ከዛ በታች የምንሰራቸው አንዳንድ የተለያዩ እዚህ ለምሳሌ ለማከሲም ባይ ሞሪንጋም ብነግር እዛም ጋር የምናያቸውን እንትኖች እንደዚህ አይነት ጥሩ እንደሆኑ ቶክሲሲቲ ፕሮፋይላቸው ጥሩ እንደሆነ ያሳያል። ኦኬ ስለዚህ ብዙ ጎጂ ቶክሲክ የሆነ ነገር በውስጣቸው እንደሌለ ማለት ነው። የለም ግን በሚጠበቀው እንትን ቲማቲም ነው። ይሄ አሁን ቲማቲም ነው። ምንድነው ምን ሜዲሲናል ሳይለንት ተዘርቶ ነው ዝም ብሎ ኦኬ እዚህ ጋር ላሳየ እቺ ድንገተኛ ይሄኛው ቲማቲምን በመድኃኒትነት ቲማቲም ለምግብ ነው ልጆች እዚህ የሚሰሩት ነው ባዶ ሲሆንባቸው። ኦኬ ስለዚህ ጋርደን ውስጥ ጥሩ ነው። ኦኬ ጥሩ ነው። እሺ ይሄኛው ድንገተኛ ሲባል ሰምተሃል? ድንገተኛ ይባላል። አኝከ ታውቃለህ? አላውቅም። እኔ አኝከ አውቃለሁ። በልጅነት ቤታችንም አይጠፋም። በቃ ሁሉን አዳኝ ተብላ። ስለዚህ አሁን ለምን ለሰደን አታክ ለምሳሌ ሆድ ድንገተኛ የተባለው ድንገተኛ የሚባለው በቃ ድንገተኛ ቁርጠት በተለይ ምናምን ሲኖር የሚሰጥ ነው። ኦኬ ይሄ በጣም እንግዲህ መርካቶ ላይ ስሩ በጣም የሚሸጥ ነው። አሁን በጣም ዝርያው ከተመናመነው ኦልሞስት እየጠፉ ነው ከሚበሉት እጽዋቶች ነው የሚገርመው። ኦኬ እነዚህ ምንድነው የተለየ ሲነግሩን በጣም አንደኛ ኢንደሚክ ነው የኛ ሀገር። ኦኬ የኛ ሀገር ብቻ ነው የሚገኘው። ሁለት ቦታ ብቻ ነው በተገኘው እንደ ኢትዮጵያ። አንደኛው ትግራይ አካባቢ ነው። ሁለተኛው እዚህ ደቡብ ምዕራብ ሸዋ ሌመን ተሪ አካባቢ ወደ አዳዲ ማርያም። ስለዚህ ነው ሰጣፍቶ ይሄን 10 ችግኞች እኔ የማውቃቸው ሰዎች ነበሩ። 10 ችግኝ ተክዬ ነበር ላስት ይር። ከአስሩ ይሄ ብቻ ጸደቀ።
ኦኬ የመጽደቅ እንትኑ ዝቅተኛ ነው። ህዝቡ ስሩን ስለሚጠቀመው ይነቀላል። ኦኬ ስለዚህ በዛው እንትኑ ዝርያው እየጠፋ አደጋ ውስጥ ነው። እንግዲህ ሰዎችን ካገኘ እነኚህ እንደዚህ አይነቶችን በእናታችሁ ተንከባከቧቸው። ስለዚህ ድንገተኛ ልዩ ጥበቃ ሊደረግለት የሚገባ ነው። አንደኛ ኤንደሚክ ነው፣ እኛ ሀገር ብቻ የሚገኝ ነው። ነገር ግን ለመድኃኒትነት የሚውለው ስሩ ስለሆነ ብዙ ጊዜ ስለሚነቀል በዛው እየጠፋ ስለሆነ ጥንቃቄ ማድረግ እንደሚያስፈልግ ነው። እንግዲህ እዚህ ጋር እንደምታዩት የተለያዩ ዝርያዎች አሉ። እዚህ ጋር ለምሳሌ ጦስኛ አለ። ጦስኛው እንደምታውቁት በሰሜን ሃይላንድስ አካባቢ የሚገኝ እጽዋት ነው። ብዙ ጊዜ ለሻይና እንደዚሁ ትኩስ ነገሮች የሚጠቅም ነው። በትኩስ ነገሮች ውስጥ ሌሎችም ብዙ የትራዲሽናል ሂሊንግ ላይ ወይም ደግሞ የባህላዊ መድኃኒትነት ያላቸው እጽዋቶችን እያየን ነው። እንግዲህ ይሄ የሜዲሲናል ፕላንት ጋርደን ነው። አህሪ አርማወር ሃንሰን ሪሰርች ኢንስቲትዩት ውስጥ የሚገኝ ነው። በማህበረሰቡ ውስጥ አብዛኞቹ ጥቅም ላይ እየዋሉ ያሉ ደግሞ ቶክሲሲቲ እና ኢፊካሲያቸው እየተጠና ያሉ እጽዋቶች ናቸው። እንግዲህ እነዚህን በተመለከተ ባለሙያ በመጋበዝ ይዤላችሁ መመጣ ይሆናል። ስለ እነዚህ እጽዋቶች የጤና ጥቅማቸውን በተመለከተ። ሌላው እዚህ ጋር አሁን አርማጉሳ ይባላል በአማርኛ። ይሄ እንግዲህ ምን እንደሆነ እኔ ብዙም መረጃ የለኝም። የምታውቁት ትኖራላችሁ። እንግዲህ በተለያየ አካባቢ የተለያየ አይነት የትራዲሽናል ሜዲሲን ወይም ደግሞ የባህላዊ ሕክምና እጽዋቶች ስላሉ ስማቸው እንግዲህ እንደየአካባቢያችሁ ልታውቁት ትችላላችሁ። እዚህ ጋር ያለው ድሃ ንቀል ይላል። ድሃ ንቀል እንግዲህ ይሄንንም አስትሬሺያ የሚል የእንግሊዝኛ ስም አለው። እኔ የምልህ አቢ ድሃ ንቀል ምንድነው? ምንድነው ድሃ ንቀል? ከምን ምንድነው ኮንቴክስቱ? በጣም አንዴ እንትን ካደረገ አይለቅም። ኦኬ ይዘው እንትን ይላል። አንዳንዴ የሞኝ ፍቅር ይሉታል። የሞኝ ፍቅር ከዛ አይለቅም። ኦኬ ስለዚህ ይመስለኛል እንደዛ የተባለው። አረቲና ጭቁኝም እዛ ጋር ይታዩኛል። አረቲና ጭቁኝ የቻይና ጭቁኝም አርቲሚሲያ ነው። አርቲሚሲኒን የምናገኘው ማለት ነው። አረተው የማሌሪያ እንግዲህ አርቲሚሲኒን እንግዲህ አርቲሚሲኒን ድረጎች የወባ መድኃኒት ከሱ ነው ኤክስትራክት የሚደረገው። አርቲሚሲኒን አሁን የምንጠቀምበት ማለት ነው። እና አረቲ እዛ ጋር ይታዩኛል። እዚህ ጋር መታየት ነው የጠጅ ሳር ዝርያ ናቸው። ኦኬ በተለምዶ የምናውቀው እኛ እናቶቻችን ጉዝጓዝ ምናምን ቤት ላይ ጠጅ ሳር ሪፔላንት ነው። የሚገርምህ ሰዎች ጉዝጓዝ የሚያደርጉት ሽታው አንደኛ ጥሩ ነው፣ ሁለተኛ ግን ለካ በተለይ አራስ ቤት ምናምን ይደረጋል። ስለዚህ ኢንሴክት ሪፔል ያደርጋል። ስለዚህ ወባ ትንኝ ምናምን ያጠፋል ማለት ነው። ያጠፋል ማለት ነው። ስለዚህ አሁን አንድ እዚህ ጋር ታያቸው የነኝ የጠጅ ሳር ዝርያዎች የተለያዩ ዝርያዎች ናቸው። እኛ ሀገር ላይ በጣም የምናውቀው ነው፣ ማህበረሰቡ የሚያውቀው። ይሄ ደግሞ የናርዶስ ሳር ናርዶስ ነው የሚለው። ናርዶስ ሳር ምንድን ነው? ሽታ አለው? አዎ ሽታው በቃ ኦልሞስት የጠጅ ሳር ዝርያ ሆኖ ሲምፖፓገስ ናርደስ እንለዋለን። ሲትሮኔላ ኦይል ከዛ ውስጥ የሚወጣ ምንድነው? እንግዲህ ሜቢ የናርዶስ ሽቶ የሚለውን ከዚህ ጋር የሚገናኝ የናርዶስ ሽቶ በጣም ሽታው ቆንጆ ነው። ሽታው ደስ የሚል ነው። ይሄ ማለት ኢንሴክት ሪፔላንት ነው። ኢንሴክት ሪፔላንት ነው። ብዙ ፎርሙሌሽኖች ከዛም ተካሂደዋል። ስለዚህ እነዚህን አሁን በላብራቶሪ በደንብ ኤክስትራክት አድርጎ የነበረው አሁን ለምሳሌ ሞስኪቶ ሪፔላንት አይቻለሁ የሆነ እናንተ ብለኸኝ ነበር። አንዱ ከዚህ ነው የሚሰራው። ከዚህ ነው የተቀመመው። ስለዚህ እኛ ፔስት አለን። ይሄም ሽታ አለ። ሽታው ሎሚ ነው፣ ወደ ሎሚ ሽታ የሎሚ ሽታ ነው። ኦልሞስት በቃ ሌመን ግራስ ምንለው ነው። የጠጅ ሳር ዝርያ ነው። ይሄም ኢንሴክት ሪፔል ያደርጋል። በዛው እንትን ነው። በጣም የሚገርም ነው። እንስላል እያየሁ ነው። እንስላልም እያየሁ ነው። ጤና አዳም የታወቀ ነው። እዛ ጋር ጦስኝም እያየሁ ነበር። ጦስኝ እያየሁ ነው። ኦኬ እዚህ ጋር እንስላል ለምን ይጠቅማል? የተለየ እንትን አለው? የሕክምና ፍሌቨር ነው። ፍሌቨር ኢን ፉድ ኮንፌክሽነሪ ሰም ፎርሙሌሽንስ ፍሌቨሪንግ ኤጀንት። ከዛ ደግሞ እንስላል ውስጥ ያሉት አክቲቭ እንትኖች በተለይ ሲዱ ቶኒክ ነው። ዳይጀሽን ኢንሃንስ ያደርጋል። ምግብ ስልጠትን በጣም ያፈጥናል።
ኦኬ። ስለዚህ የምግብ መፈጨትን ያፋጥናል። ልክ እንደ አቦሃ ወይም እንደ ቶኒክ ነገር ነው። ከዛ ውጪ ኦኬ ሌላ ክሌሞች ዳዩሬቲክ አክቲቪቲ እንዳለው ያሳያሉ። ያው ዳዩሬቲክ ማለት የሽንት እሱ ነገር ጥቅም አለው። ለምሳሌ የኩላሊትን ጤና ከመጠበቅ አንፃር ያው በእንትን አለ እንግዲህ ክሌም ኮሚኒቲ ላይ ያለውን ክሌም ነው የምነግርህ እንጂ እንደ ሪሰርች እንደዚህ ሰርቻለሁ ምናምን ብያለሁ። ኮሚኒቲው ላይ ግን በቃ ይሄን በሻይ መልክ አፍልተው ዲኮክሽኑን ወይም ውሃውን ከቀቀሉ በኋላ ወደ ይጠጡታል። ስለዚህ እንደሚያሽላቸው እንትን ያደርጋሉ። ስለዚህ አሁን እነዚህ ቅድመ ጥናቶች የሚያሳዩት ስለ ኢንዲንክንን በቃ ግሉሚና ፊልትሬሽን ሬት እንደሚጨምር እንደዛ ነገሮች የሚያሳዩ ኦኬ በጣም ቆንጆ ነው። ስለዚህ እነዚህ ሁሉ በጥናት ላይ ያሉ ተጠንተው ወይም በጥናት ላይ ያሉ ናቸው ማለት ነው። በጣም አስደናቂ ነው። ካማሚላ ምንድን ነው? መጠጥ ነው? ሻይ ነው። ካሜላ የሚባለው ያው መጠጥ አይነት ነው። ካማሚላ ማህበረሰቡ በሻይ ቅጠል መልክ ፍላወሩ ሁለት አይነት አለ። የሮማን ካማሚላ እና ጀርመን ካማሚላ የምንለው ነው። እዚህ ጋር ማርቲካሪያ ወይም ጀርመን ካማሚላ ነው። ባያን ያለ ስለዚህ ይሄ እንትኑ ፍላወሩ እንደዚህ ፍላወሪንግ ቶፑ በእንትን መልክ በሻይ መልክ በዲኮክሽን መልክ ልክ እንደ ሻይ ቅጠል በጣም የምግብ ስልጠትን የሚያፈጥን ቁርጠት ላይ በጣም አክቲቭ ኮንቴንት እንደና ቢሳበሎል የምንላቸው አልፋ ቤታ ቢሳበሎል የሚባሉ ስፒተር ፔን የምንላቸው ኮንቴንቶች አሉት። ኦኬ ስለዚህ የኮር ቁርጠትና እዚህ ስፓዝሞዲክ አንታሲክ ኢፌክት አለው። ቁርጠት ማለት ለመንስትሬሽን ቁርጠታቸው ላይ ራሱ ይሄን ይጠቀማሉና ሻይ ቅጠል የኢትዮጵያ ቡናና ሻይ ያመርታል። ኦኬ ሻይ እንትን ውስጥ ሱፐር ማርኬት ውስጥ ይሸጣል። እና ህፃናቶች ሲያማቸው በተለምዶ የካማሚላን ያጠጣሉ። ካማሚላን ያጠጣሉ። እና ሳይንቲፊካሊ ሰፖርትድ ነው። ሳይንቲፊካሊ ሰፖርትድ ነው። ዌል ኖውን ነው። በቃ ግሎባሊ በደንብ የሚታወቅ የሻይ መልክ የሚሆን ለሆድ ቁርጠትና እዚህ ጋር ደግሞ ጉም የሚል ቆንጆ አበባው ቆንጆ የሆነ ፕላንት እያየሁ ነው። እንትኑን አላውቀውም። ግሜ ነው የሚለው እኔ ግሜ ነው። ግሜ ይሸታል። ጎሜ መስሎኝ ነበረ። ግሜ ስማቸው ትንሽ ይሄን ፍላወሩን ታውቃለህ? ያው ፍላወሩ አደይ አበባ ይመስላል። የሆነ ቅቤ ነገር የሚሸት ነገር አለ። አይ ዶንት ላይክ ኦኬ። ስለዚህ በጣም የሚደነቅ ነው። ላቬንደር ይሄ አሁን በየቦታው የሚበቅል ነው። ላቬንደር ይበቅላል ብለህ ነው? ማየው ይመስለኛል ጫካዎች አካባቢ የሚባል ነው። በጣም ምርጥ ሽቶ የሚወጣው ወርግሻ አሁን ገና ደረስ አለ። አራዳው ነው የደወልከው? አንተ ቆንጆ ሽታ ነው ያለው። ጋርደን አለው። ጋርደን ያለው የቱ ጋር ላቀበለህ? እንግዲህ ተመልካቾቻችን በዚህ ጋርደን ውስጥ በጣም ብዙ በማህበረሰብ ውስጥ የሚታወቁ እንደዚሁም በጣም በተለምዶ በጣም የምንጠቀማቸው ቀን በቀን ስራችን ላይ በቀን ውሏችን የምንጠቀማቸው ፕላንቶች አሉ። በምርምር ላይ ናቸው። ወደፊት እንግዲህ ተስፋ እናደርጋለን በዚህ ምርምር ብዙ መድኃኒቶችን ምናቀርብ ይሆናል ማለት ነው። ናና ማለት ይሄ ለሻይ የምንጠቀመው ማለት ነው። ፍሌቨር ነው። በስፋት በቃ ሽረት ስለምናምን የምናገኘው ታይሞል ሶሬንተን ሜንታ የሚባለው ሜንታ በተለምዶ ሜንታ ከረሜላ ሲባል ሜንታ በዚህ ነው ፍሌቨር የሚደረገው። ኦኬ ይሄ ደግሞ ሎሚናት የሚባል በተለምዶ ሎሚናት ወይም ይሄኛው ዛው አንተ ሽታው ግን በጣም ደስ ይላል። ኦልሞስት እነዚህን ሁሉንም እንደዚህ እንትን ብያቸዋለሁ። ያው ሰብስቤያቸዋለሁ። እያሸተትኩ መዋሌ ነው ዛሬ። ይሄም ዳማከሴ ኦኬ። ዳማከሴም እንደዚሁ የታወቀ ነው። የህዝብ መድኃኒት በለው ዳማከሴ። ይሄ ደግሞ ጥቁር እንጨት ሲባል ሰምተሃል? ጥቁር እንጨት ካና የሚባለው በጣም ምንድነው ጥቅሙ? ጥቁር እንጨት በስፋት በርግጥ ለጣውላነት በጣም ትልቅ የድሮ አብያ ቤተ መንግስታት የሚሰሩ በጥቁር እንጨት ነው የሚባለው።
አሁን ዝርያው በጣም የተማመነ ካሉት የአፍሪካ እጽዋት ዝርያዎች ውስጥ የተቀመጠ ነው። ኦኬ በእኛ ሀገር ያን ያህል አለ። 10 ዓመት ምናምን በፊት ግን በምዕራብ አፍሪካ እና ማዕከላዊ አፍሪካ ላይ ቅርፊቱ የዚህ ባርክ ለቢፒኤን ቤናይን በፕሮስታቲክ ሃይፐርፕሌዥያ ያለው ቢፒኤን ከዛ በጣም እንደሚውል ታወቀ። ኦኬ የካሜሩን ሴንትራል አፍሪካ አካባቢ ያሉ ሀገራት በሙሉ ይሄን ቅርፊት እየሸጡ ወደ አውሮፓ መሸጥ ጀመሩ። ግን በጣም አጭር ጊዜ የዝርያ በጣም ሙስተመናመነ። አሁን የአፍሪካ የብዝሃ ሕይወት ጥበቃ ኮሚሽን ወይም እንደዛ የሚባለው እኛ ሀገር አለ። በጣም በጥብቅ ይሄው እኛ ሀገር አሁን በብዙ ስፋት አለ፣ በስፋት የለም እኛም ሀገር በጣም። ስለዚህ ይሄንንም እንደዚሁ የመጠበቅ ግን በዛ ልክ ያውቀዋል ብዬ አልገመትኩኝም። በጣም በስፋት ለመድኃኒትነት ያወሉት እኔ ምዕራብ አፍሪካ ማዕከላዊ አፍሪካ አካባቢ ያሉ ኢኩዌተር አካባቢ ላይ በቃ ግብት ገባት ትገረባለህ። በምን ያህል በጣም ባጭር ጊዜ ዝርያውን ከምድር ገጽ ኦልሞስት ሊያጠፉት። የሚገርም የአፍሪካ ገበሬ ያው ገንዘብ ያወጣል፣ ዶላር ያወጣል ሲባል ወደ አውሮፓ ቅርፊቱን እየላጠ በቃ ሲጨበጨበው። ስለዚህ እኛ ሀገርም በደንብ መጠበቅ እንደሚያስፈልገን ነው። እስኪ ምንድን ነው ገመታት ወደኛ ወደ ሰሜን ነበር ጎንደር ምናምን እንትን ነው ቀጋ ነው ቀጋ አይደለም ይመስላል። ያው ፍሬው እዛ ጋር አደስ በቃ ይሄ እኮ አደስ የሚቀቡት ማለት ነው። እሺ አሚና ላምባጎ ዘይለኒከም የሚባል ኦኬ። ይሄም በጣም እንግሊዝ ናሊ በጣም ኢምፖርታንት በተለይ ሩቱ አቶፒክ ደርማታይተስ ለሚባለው ሞስት ፎርሙሌሽኑ ጥሩ ሆኖ የተሻለ ነገር እንዳሳየ ለካንሰር ላይ እንትኖችም በቤኒን ለሆነው ካንሰሮች ስኪን ካንሰር ላይም በጣም ጥቅም ላይ ጥናቶችን በደንብ ይደግፉታል። ኮንቴንቱን በደንብ የተጠና ነው። በፕሮግሬሲቭ ደረጃ እንትን ብሎ ያው ወደፊት ማምጣቱ ላይ እንደኛ ነገር ክፍተት አለ። ይሄንን እንግዲህ የእናንተ ዳይሬክቶሬት በዚህ ላይ እየሰራ ነው። ምንም የምታስተላልፈው መልእክት ካለ በመጨረሻ እና በእነዚህ ነገሮች ላይ ወደፊት የተወሰነ ፕሮግራም ሰርተን ትራዲሽናል ሜዲሲን ላይ ያሉ እንደዚሁ እጽዋቶችን፣ ልምዶችን እንደዚሁም ያሉንን ጥሩ የብዝሃ ሕይወት ሀብቶች እንዴት መጠቀም እንዳለብን እናወራበታለን ሌላ ጊዜ። አሁን የምታስተላልፈው ካለ ያው አንዴ ከዛሬ 10 ዓመት በፊት እንደ ዩጋንዳ ሄጄ ነበር ለዚህ ለትራዲሽናል ሜዲሲን ወርክሾፕ። እንደዚሁ ጋርደን ሲያስጎበኙን በር ላይ መግቢያው ላይ በጣም ያየሁት ጽሁፍ እስከዛሬ ያረሳውም። ምን ይላል? ሜዲሲናል ፕላንትስ አር ፊውቸር ጎልድ ማይንስ ፕሊዝ ፕሮቴክት ዘም ኤንድ ኢንሃንስ ዩቲላይዜሽንስ። ስለዚህ የመጪው ጊዜ የወርቅ ማዕድናት የሜዲሲናል ፕላንቶች ናቸውና እነሱ በደንብ ተንከባክበን ጥቅማቸውን በሳይንሳዊ መረጃ እያስደገፍን ወደ ምርት የሚመጡበትን ነገር ያው አብረን እንስራ ነው። እናመሰግናለን። እንግዲህ ተመልካቾቻችን ዛሬ አጠር ያለች ፕሮግራም አቅርቤላችኋለሁ። እንግዲህ በድንገት ነው የተገናኘ ነው፣ ብዙም ፕላንድ አይደለም። ስለዚህ ቪዲዮውን እንደ ራንደም ቪዲዮ ልትወስዱ ትችላላችሁ። ሌላ ጊዜ በእነዚህ እጽዋቶች ላይ ከአብዮት ጋር ተገናኝተን የምናወራ ይሆናል ማለት ነው። መልካም ጊዜ ይሁንላችሁ። ታንኪዩ። ሰላም ሁኑ።